ሰላም ተማሪዎች እንዴት ናችሁ? ይህ የስማርት ቱኔር የዩቲዩብ ቻናላችን ነው። እኔ ደግሞ በረከት ነኝ። ዛሬ ለየት ያለች ነገር ከኔ ጋር አብረን የምናይ ይሆናል ማለት ነው። ስፔሻሊ ሎወር ግሬድ ላላችሁ ተማሪዎች ከአንደኛ እስከ አራተኛ ክፍል የሚጠቅማችሁን ሪዲንግ ቲፕስ አብረን ከኔ ጋር እናያለን ማለት ነው። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ እንዲሁም ደግሞ ይረዳዋል ይጠቅማል ብላችሁ ለምታስቡት ሰው ሼር እንድታደርጉ እንዲሁም ማንኛውም አይነት ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ እንድትጽፉልኝ ከአክብሮት ጋር እየጠየኩኝ ወደ መርሃ ግብሩ እገባለሁ ማለት ነው። እና ደግሞ ወላጆች ካላችሁ ይህን ነገር ለልጆቻችሁ ስለሚጠቅም በደንብ እንድትከታተሉኝ እጠይቃለሁ ማለት ነው። እሺ ወደ መርሃ ግብሩ እንሄዳለን። እሺ ማረገው ምንድነው ስፔሻሊ ያው እነዚህ ነገሮች ቤዚክ ናቸው፣ ቫወል ሌተሮች ማለት ነው። እና ደግሞ ሌላው መሰረታዊ ነገር የሚሆነው ማንበብ ላይ እንግሊዝኛ ላይ ስፔሻሊ ማወቅ ያለብን ነገሮች ምንድን ናቸው? እነዚህ አበክድ ሳውንድ መቻል አለብን። ምክንያቱም ቃላት ስናነብ እሱን ገጣጥመን ስለሆነ ማለት ነው። እሱን ነገር ወላጆች በደንብ ጋይድ እንድታረጓቸው ፈልጋለሁ። ማለትም አበክድ ኤፍግህ እነሱን ነገሮች መቻል አለባቸው። ምክንያቱም እሱን ካልያዝን ይሄኛው ዋጋ አይኖረውም። በዛኛው መሰረት ነው ቃላት እየገጣጠምን የምናነበው ማለት ነው። አሁን ይረዳቸዋል ብዬ የማስበውን አሁን ከሎወር ግሬድ አብረው እያደጉ ሲሄዱ አሪፍ የሆነ እንግሊዝኛ የማንበብ ችሎታ ኖሯቸው እንትን ይላሉ ብዬ አስባለሁ ማለት ነው። የምንመለከተው እነዚህ ነገሮች ወሳኝ ነገር ናቸው፣ ቫወል ሌተሮች። ምክንያቱም በእነዚህ ሳውንድ ስፔሻሊ የምንጠቀማቸው እነዚህ ናቸው። ኮንሶናንትም እንዳሉ እነዚህንም በደንብ እንጠቀማቸዋለን ማለት ነው። የመጀመሪያው አብረን የምናየው ምንድን ነው? ቲአይኦኤን ወይም ደግሞ ይሄኛው ቃል ይሄኛው አንድ ላይ ሲመጣ በአማርኛ እዚህ ጋር ጽፍላችኋለሁ። አንድ ላይ ሲመጣ ሸን የሚል ሳውንድ ቲአይኦኤን አንድ ላይ ሲመጣ ሸን የሚል ሳውንድ አለው። ተማሪዎች ሸን የሚል ሳውንድ አለው ማለት ነው። ለምሳሌ እንመልከት። ሁለት ምሳሌ በቃናል ብዬ አስባለሁ። እዚህ ጋር ቲአይኦኤን አለች፣ ቲአይኦኤን አለች። እሺ እዚህ ጋር አሁን ይሄ ምንድነው? ቲአይኦኤን አንድ ላይ ሲመጣ ተማሪዎች ሽን ነው የሚሆነው። አብረን እናንብብ እስቲ። አሁን ለምሳሌ እነዚህ ነገሮች አሉ። አበክድ ኤፍግህ ልምንኦ ትክርስት አብውክስ የዝ እያይዳል በኤቢሲዲ መሰረት ማለት ነው። አበክድ በጣም ወሳኝ ነገር ነው። እነዚህም ደግሞ በጣም አስፈላጊ ነገሮች ናቸው። አብረን እናንብብ። ይሄኛው ምን ይላል ማለት ነው? አክሽን ቲአይኦኤን አንድ ላይ ሲመጣ ምንድነው? አክሽን ይሆናል ማለት ነው። እዚህ ጋርም ስንመጣ እያነጣጠልን እናነበና እዚህ ጋር አንድ ላይ ነው የምናነበው፣ በአንድ ትንፋሽ እናነበዋለን ማለት ነው። ፍራክሽን አንድ ላይ ፍራክሽን የሚል ወርድ ይሰጠናል ማለት ነው ተማሪዎች። ስለዚህ ቲአይኦኤን አንድ ላይ ሲመጣ ሽን የሚል ድምፅ አለው ቃል አለው ማለት ነው። እንደዚህ ይሆናል ማለት ነው። ሁለተኛው ጋር ይሄኛውም ተመሳሳይ ነው። ኤስአይኦኤን አንድ ላይ ሲመጣ ሽን ተመሳሳይ ነው። ሽን አሁንም ተመሳሳይ ነው። የገጣጠምን ነው የምናነበው። እስቲ ለምሳሌ እንመልከት። ኤክስፓንሽን ይሆናል ማለት ነው። ኤክስፓንሽን ዩሲ ኤስአይኦኤን አሁንም ምንድነው? በአንድ ድምፅ ስናነበው ሽን የሚል ሳውንድ አለው። ኤክስፓንሽን። እዚህ ጋርም ደግሞ ስንመጣ ቲኢኤን አለ፣ ቴንሽን ዩሲ ኤስአይኦኤን አንድ ላይ ምንድነው? ሽን የሚል ሳውንድ አለው ማለት ነው። እንቀጥላለን ተማሪዎች። እዚህ ጋር ደግሞ ሶስተኛ ላይ አሁንም
ኤስ ኤስ አይ ኦ ኤን አንድ ላይ ሲመጣ ምንድን ያለው ሽን። በደንብ ተከታተሉ። ኤስ ኤስ አይ ኦ ኤን አንድ ላይ ሲመጣ ሽን የሚል ሳውንድ አለው ማለት ነው። እንመልከት። ለምሳሌ እዚህ ጋር እንመልከት ተማሪዎች። ኤም አይ ሚ ሳውንድ አለው። ሽን ዩሲ ሽን ሚሽን ፓሽን ፓሽን ማለት ነው። ሶ እንደዚህ ያደረግን እናነባለን። ይሄ ነገር በጣም አስፈላጊ ነው። ከቻላችሁ ኖት ነገር የወጣችሁ ልጽፉ ደስ ይለኛል። በጣም ይረዳችኋል። እሺ አራተኛ ጋር እንምጣ። አራተኛው ደግሞ እነዚህ ነገሮች ሲኤች አንድ ላይ ሲመጣ ምን ሳውንድ አለው? ች ሳውንድ አለው። ተማሪዎች ምን ሳውንድ አለው? ች። ከዛስ ለምሳሌ ሲኤች ብሎ ኤ ከመጣ ምንድን ነው? ቻ። ዩሲ ሲኤች ሲደመር ኤ ቻ፣ ቼ፣ ቺ፣ ቾ፣ ቹ እያልን እንደምናነቡ ማለት ነው። እነዚህ ነገሮች አናባቢ ናቸው፣ ወሳኝ ነገሮች ናቸው ማለት ነው። እሺ ለምሳሌ እዚህ ጋር ቸርች እና ደግሞ እዚህ ጋር ደግሞ እዚህ ጋር ካየን ዩሲ ቸ ሳውንድ አለው ቸርች ይላል። እዚህ ጋርም ደግሞ እዚህ ጋር ሁለቱ ይሄን በደንብ በኋላ ላይ ያሳያችኋለሁ። እኛንም ቺዝ ዩሲ ሲኤች። ስለዚህ አንድ ላይ ሲመጣ ምንድነው ቸ ሳውንድ አለው። ከዛ ቀጣዩ ደግሞ የአናባቢውን ድምጽ ይወስዳል ማለት ነው። የአናባቢውን ድምጽ ይወስዳል ማለት ነው። እሺ ቀጣይ ደግሞ የምናየው ቲኤችን እንመልከት። ቲኤችን እንመልከት። እንደ አምስተኛ ላይ ቲኤችን እንመልከት። አሁን እዚህ ጋር ተማሪዎች ቲኤች ስንት ድምጽ አለው? እዚህ ጋር ለምሳሌ ዘ ሳውንድ ሊኖር ይችላል። ተማሪዎች ዘ ሳውንድ ሊኖር ይችላል፣ ት ሳውንድ ሊኖረው ይችላል እና ደግሞ ስ ሳውንድም ሊኖረው ይችላል። ተማሪዎች ዘ፣ ት እና ስ በዛ አንድ እንስራ እስቲ። ዘ ለምሳሌ ዛት ስንል ምን አለው? ዝ ሳውንድ ዛት። አሁን የምታደርጉት ምንድነው? ባይዘዌ ትራይ ኤንድ ኢረር ያስፈልጋል። ትሞክራላችሁ፣ ትሳሳታላችሁ። እሱ ነገር አለ። ምክንያቱም እየገጣጠምን ነው የምናነብ እና ደግሞ የሆነ ቃል ለምሳሌ ከዚህ በፊት ሰምተን ነው የምናውቀው ቃል ከሆነ ከዛ ጋርም ፋሚሊያር እያደረግን ምን እናደርጋለን ማለት ነው፣ እንሞክራለን ማለት ነው። ሶ ቲኤች አንድ ላይ ሲመጣ እዚህኛው ጋር ዛት አይነት ሳውንድ ይኖረዋል። ዛት የሚል ቃል እናገኛለን። ለምሳሌ በት ደግሞ እንስራ። ተ ደግሞ ለምሳሌ ቲንክ ቲንክ ዩሲ ቲንክ የሚል ሳውንድ አለው ማለት ነው። ት ኢንክ የገጣጠም እናነባለን። በስ ደግሞ እንስራ። ለምሳሌ እነዚህ ቃሏ ምናልባት ትንሽ ከበድ ልትል ትችላለች፣ ግን ስሩ አይነት ቃል ቲኤች እንደ ስ ስናነብ ማለት ነው። ሱ እያሉ እናነባለን ማለት ነው። እንደዚህ ነው። ኢንተርቼንጅብሊ ነው የምንጠቀመው። ቲኤችን በዝ ሊሆን ይችላል፣ ተ ሊሆን ይችላል፣ ሰ ሊሆን ይችላል። ለምሳሌ ዛት፣ ዚስ፣ ቲንክ፣ ታንክ መሆን ይችላል። እንደዚህ እያደረግን ኢንተርቼንጅብሊ እንጠቀማለን የቀያየርን ማለት ነው። ቀጣይ ደግሞ የምናየው ኤስ ኤች ሲመጣ ደግሞ አንድ ላይ እንደ ሽ እንጠቀመዋለን። እንደ ሽ እንጠቀመዋለን። ኤግዛምፕል ለምሳሌ ኤስ ኤች ብሎ ቀጣዩ እንደ አናባቢ ይህም ቢወስድ ሽ አ እንደምረዋለን። ገብቷችኋል? ሽ አ ሻ ሽ ሲደመራ ሻ የሚል ሳውንድ ይሰጠናል። እንደዛ እያደረግን ማንበብ ነው። ለምሳሌ እዚህ ጋር ሁለቱን እንመልከት። ኤስ ኤች ሽ ሳውንድ ነው ያለው ብያችኋለሁ። ከዛ ከዚህ ጋር መደመር ሽ ኢ ፕ ሺፕ ሺፕ። ከዛ ደግሞ እዚህ ጋር ሽ አለ ኦ ፕ ሾፕ ዩሲ ሾፕ። አንድ ላይ እየገጣጠምን እናነባለን ማለት ነው። እሺ ወደ ቀጣዩ እንግባ። እሺ በሰባተኛ ጋር ደግሞ ምነው? ሰባተኛ ላይ ሲኬ ተማሪዎች ሲኬ አንድ ላይ ሲመጣ ክ አይነት ሳውንድ አለው። ክ ሲኬ አንድ ላይ ሲመጣ ከሳውንድ አለው ማለት ነው። ኤግዛምፕል ለምሳሌ
ሎክ ልኦ ከዛ ሁለቱ አንድ ላይ ሲነበብ ከሳውንድ አለው ሎክ። ከዛ እዚህ ጋር ከሳውንድ ነው ያለው ኔክ ይሆናል ማለት ነው። እንደዚህ እናነባለን ማለት ነው። በመቀጠል ደግሞ ለምሳሌ እዚህ ጋር እሺ ወ አይነት ሳውንድ አለው። ወ ሁለቱ ደብሊው እና ኤች አንዴ ሲመጣ ወ አይነት ሳውንድ አለው። ኤግዛምፕል ይህን መልከት ወ ሳውንድ አለው። ከዛ የደመርም ማንበብ ነው። ዋት ዋት ወኤር እና ደግሞ ተማሪዎች በደንብ ልብ ማለት ያለባችሁ ነገር ስፔሻሊ ኢ ብዙ ጊዜ ያው ኤክሰፕሽናል ኬዝ ሊኖር ይችላል። ኢ ብዙ ጊዜ መጨረሻ ላይ ሲመጣ ከሱ በፊት ያለውን ድምፅ ይወስዳል። ኮንሶናንት ካለ የእሱን ድምፅ ይወስዳል። ዩሲ ወኤር ኤ አላለም። ዩሲ የዚህን ሳውንድ ነው ያለው፣ የአርን ሳውንድ። በሌላ ምሳሌ ማየት እንችላለን። ለምሳሌ ይሄኛውን ማየት እንችላለን። አሁን ስነበብ እየገጣጠምን እናንበብ እስቲ። ስሞክ ዩሲ መጨረሻ ላይ ሲመጣ የዚህን ሳውንድ ነው የሚይዘው፣ የዚህኛውን ሳውንድ። ሌላ ደግሞ ለምሳሌ ኤግልንም እንመልከት። ኤግልን ይሄው ኤግል ይህ የዚህን ሳውንድ ትይዛለች ማለት ነው። በባባን አረም ተማሪዎች። ስለዚህ ብዙ ጊዜ ሁሌ ሳይሆን ብዙ ጊዜ ይህ ስትመጣ መጨረሻ ላይ የማንን ሳውንድ ትይዛለች ማለት ነው? ከሱ በፊት ያለውን ኮንሶናንት ሳውንድ ይይዛል ማለት ነው። እሺ ሌላኛው ደግሞ ቲሲኤች አንድ ላይ ሲመጣ ቲሲኤች አንድ ላይ ሲመጡ ች ሳውንድ አላቸው። ቲሲኤች አንድ ላይ ሲመጣ ች ሳውንድ አለው። ተማሪዎች በደንብ ተመልከቱ። ቲሲኤች አንድ ላይ ሲመጣ ች አይነት ሳውንድ አለው። ኤግዛምፕል ይሄን ብንመለከት አሁን ይሄ ች እንደሆነ በጣም ነው የሚረዳችሁ። ች መደመር ነው። ቀጣይ ማች በአንድ ሳውንድ ማች። እዚህ ጋርም ች ነው። ካች እያደረግን እናነባለን። ብአች ዩሲ ቲሲኤች አቀለለን፣ በጣም ስራችንን ያቀለለን። ቲሲኤች ች ሳውንድ ነው። ባች እያደረግን እናነባለን ማለት ነው። እሺ ሌላኛው ደግሞ ስንቀጥል እሺ ወደ 10ኛ ጋር ስንመጣ ኢ ደብል ሆኖ ሲመጣ ተከታትሎ ሲመጣ ምንድን ነው የሚሆነው? ኢ ሳውንድ ነው የሚኖረው። ለምሳሌ እዚህ ጋር ይሄን ካየን ግሪን ስሊፕ ዩሲ ደብል ኢ ተከታትሎ ሲመጣ ሌላ የተለየ ነገር አይኖረውም። ኢ ሳውንድ ነው የሚኖረው። እዚህ ጋር ኢ ሳውንድ ይኖራል። ግሪን ስሊፕ ግሪን እንላለን ማለት ነው። እሺ ሌላኛው ደግሞ እሺኛዋ ያለች ያ አይነት ሳውንድ ይኖራል። አይ እና የአንድ ላይ ሲመጣ ያ አይነት ሳውንድ ይኖራል። ይሄን ደግሞ ከኮንሶናንት ጋር ተናባቢ ሲኖር አንድ ላይ ተደምሮ ስለሚኖር እናያለን። ለምሳሌ እዚህ ጋር ያነች አለ አብክል ያስፈልጋል አልኳችሁ ምክንያት ለዚህ ነው። የተለየ ነገር የለም። ምክንያቱም በቃ ቤዝ ነው ለቋንቋ ግዴታ አስፈላጊ ነገር ነው። ስፔሻሊ ለእንግሊዝኛ ማለት ነው። እዚህ ሚዲያ የሚል ቃል ይሰጠናል ማለት ነው። እቺ አይኤ ኢ አይነት ሳውንድ ይኖራታል። ከዚህ ጋር ደምረ ስለምናነበው ሚዲያ አይነት ሳውንድ ይኖረዋል ማለት ነው። እና ደግሞ ለምሳሌ እዚህ ጋር
እዚህ ጋር እንመልከት። ኢያ ነው አይደለ? ፒያ 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 ነው ፒያኖ ብለን እናነባለን ማለት ነው። አይ ኤ ሲመጣ ያ የሚል አይነት ሳውንድ ይኖረዋል ማለት ነው። ሌላኛው ደግሞ 12ኛ ላይ ይሄን መመልከት እንችላለን። ኤአይ አንድ ላይ ሲመጣ ኤ አይነት ሳውንድ ይኖረዋል። ኤ አይነት ድምፅ ይኖረዋል ማለት ነው። ለምሳሌ እንመልከት። ኤ አይነት ሳውንድ ይኖረዋል። ፔይን ፔይን አንድ ላይ ገጥመን ስናነበው ፔይን ዩሲ ፔይን። ይሄ ኤአይ ኤ እንደሆነ እናውቃለን። ሬይን ኤ ነው። አሁንም ይሄ ሜል አይነት ቃል ይሰጠናል ማለት ነው ተማሪዎች። እሺ እሺ 13ኛ ላይ የምናየው ደግሞ ኦኤ አንድ ላይ ሲመጣ በቃ እንደ ኦ ነው ሳውንድ ኦ ሳውንድ ነገር አለው። ኤግዛምፕል እንመልከት። ኦ ሳውንድ እንዳለው እናውቃለን። ኦ እና አንድ ላይ ሲመጣ ኦ ሳውንድ አለው። ቦት ኦት እሺ፣ ኦ ሳውንድ ነው ያለው ቦት እንላለን። እዚህ ጋርም ኦ ሳውንድ ነው ያለው ኦት ኮት እንላለን። ኦ ሳውንድ ነው ያለው አሁንም ሮድ። ኦ ሳውንድ ነው ያለው ኦረድ ቦርድ የሚል አይነት ቃል እናገኛለን ማለት ነው። እሺ ተማሪዎች፣ መቀጠል ደግሞ 14ኛ ላይ እሺ ኦ እና አይ አንድ ላይ ሲመጣ ኦይ፣ ኦ እና አይ አንድ ላይ ሲመጣ ኦይ የሚል ሳውንድ እናገኛለን። ሶሪ እዚህ ጋር ለምሳሌ ኦይ ይሄን መልከት። እሺ ይሄኛው ኦይ ኦ እና አንድ ላይ ኦይ ሳውንድ አለው። ሶ ፎይል አሁንም ኦይ ነው። ይሄ ኮይን እዚህ ጋር ምቺም ኦ አይ ኦይ ሳውንድ አለው። ሶይል ጆይ የሚል ቃል እናገኛለን። በጣም ይረዳችኋል ይሄ ነገር። እሺ እንቀጥል።